ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? እየተጠፋፋን ነው። ሰሞኑን ግን ቪዲዮ እየለቀኩኝ ነው። የምለቃቸውን ቪዲዮ ደግሞ ለሁሉም እንዲደርሱ ሼር፣ ሰብስክራይብ፣ ላይክ በማድረግ አበረታቱኝ ቤተሰብ። የኢድ ስጦታዬን ላሳያችሁ ነው። የኢድ ስጦታዬን ላሳያችሁ ነው ዛሬ ማለት ነው። እና ስንት ብር እንደተሰጣሁ ደግሞ አሳያችኋለሁ ቆጥሬ ማለት ነው። በቃ እናንተም የተሰጣችሁትን አሳውቁኝ። ስንት ብር እንደተሰጣቸው በኮሜንት ነገሩኝ ማለት ነው። እውነት በጣም ነው ደስ ያለኝ። በጣም በጣም ደስ ብሎኝ ነው በእውነት አልጠበኩኝም። በጣም 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 ነው ደስ ያለኝ። ቃላት የለኝም፣ በእውነት ቃላት የለኝም። የተሰጠኝ ስጦታ ማመን ሁሉ እስኪያቅተኝ ድረስ። እናንተ ስንት ተሰጣችሁ? በእርግጥ ባለፈውን ቪዲዮ ሰርቻለሁኝ። ልብስ ገዝታልኝ ነበር ሴትዬ። ምንም ቢሆን አመስጋኝ እንሆን ብያችሁ ነበረ እና አሁን ደግሞ እኔ እንጃ የተሰጠኝን ብር ሳስብ በቃ ማመን አቃተኝ ማለት ነው። ማመን ይህን ያክል ምናምን እንደዚህ ተንበሸበሽኩ እስከል ድረስ ማለት ነው። እና ወዶችዬ አመስጋኝ እንሆን፣ አመስጋኝ እንሆን። በቃ እኔ እንጃ በቃ ደስ ብሎኛል። ደስ 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 ብሎኛል። ደስቴ ወደር የለውም። እና እናንተም የተሰጣችሁትን ልብስ እንደሆነ የሚገዛላችሁ ልብስ፣ ብር ከሆነ የሚሰጣችሁ ብር፣ የተለያዩ ነገሮች መቼም ብር ባይሰጣችሁ ልብስ ይገዛልኝ፣ ልብስ ባይሰጣችሁ ጫማ ይገዛልኝ፣ ጫማ ባይሰጣችሁ ወርቅ፣ ስልክ፣ የተለያዩ ነገሮች መቼም ሰርፕራይዝ ትደረጋላችሁ አንዳንድ ቤቶች እና እንደኔ ደግሞ እናንተም የምትሰጡትን በኮሜንት እኔ ይህን ያክል ነው ምናምን እያላችሁ እንድታስቀምጡ ማለት ነው። የኔ ይህን ያክል ነው ብላችሁ እንድታስቀምጡ ኮሜንት። ይሄ ብር እንግዲህ ስንት ብር ይመስላችኋል ማለት ነው? እንግዲህ ዩቲዩብ ሲከፍለኝም እንደዚህ አድርጌ ነው ቆጥሬ የማሳያችሁ። ዩቲዩብ ሲከፍለኝም በዛው ዩቲዩብ የሚከፍለኝ ደግሞ የእናንተ ብርታት ነው። ሼር፣ ላይክ፣ ሰብስክራይብ ስታደርጉ ነው ማለት ነው። እንግዲህ ስንት ብር ይመስላችኋል? የኛ እንድትቆጥሩ በኋላ ማለት ነው። እና ስንት ብር እንደተሰጠኝ ደግሞ እነግራችኋለሁ ስንት ብር እንደተሰጠኝ። አቤት መድኃኒዓለም፣ አቤት መድኃኒዓለም። ይሄ ስንት ብር እንደሆነ እንግዲህ አብረን እንቆጥራለን። ግን እናንተም ኮሜንት ላይ እንድታስቀምጡ ምን ያክል ብር እንደተሰጣችሁ፣ ወይስ ወርቅ ነው ወይስ ምንድን ነው? በቃ ባለፈው ቪዲዮ ስሰራ አመስጋኝ እንሆን እናመስግን ብዬ ሰርቼ ነበረ። በዛ መሰረት እንግዲህ ሁላችሁም በየቤቱ እንደምትሰጡ ሰርፕራይዝ እንደምትደረጉ ምናምን ተስፋ አለኝ፣ ሁላችሁም ማለት ነው። ደግሞ አንዳንድ ቤት ደግሞ አሁን በቲክቶክ ላይ ስናያቸው ስንሰማቸው፣ አንዳንድ ቤት ደግሞ ምንም ልብስም የማይገዙ ምንም የማያደርጉ ምናምን አያለውኝ በቲክታክ ማለት ነው። ግን ደግሞ ከስንት አንድ ደግሞ የተባረከ ምናምን ሰው አለ እንደዚህ ስጦታ የሚሰጥ። በቃ የተለያየ ሁሉም ሰው አንድ አይነት ነው ማለት አይቻልም። ግን እንደዛም ሆነው እየኖሩ በስርዓት ደሞዛቸውን እየተሰጣቸው የሚኖሩም አሉ። እንደዛውም ሆነው ስራ የማይመቻቸው ብዙ ነገሮች አሉ። ብቻ አመስጋኝ እንሁን። ለሁሉም ነገር አመስጋኝ ስንሆን አሪፍ ነው ብዬ ነው ተስፋ የማደርገው ማለት ነው። እና ለመቁጠር እየተዘጋጃችሁ ማለት ነው። እንደዚህ አድርጌ አንዳንዱ እንደዚህ 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 አደርግላችኋለሁኝ።
እናንተ ስንት ብር እንደሆነ ትቆጥራላችሁ ማለት ነው። ይሄ 1000 ብር ነው። ይሄ 1000 ብር ነው ይታያላ። ይሄም 1000 ብር ነው ይታያል አይደለ? ይሄም 1000 ብር ነው። ቁጥሩ ይታያል አይደለ ቤተሰብ? እሺ ይሄም 500 ድርሃም። ይሄም 500 ነው። ይሄም 500 ነው። ይሄም 500 ነው። የቀረውን ይሄም 500 ነው። ይሄም 500 ነው። ይሄ 200 ነው። ከዛ የቀረውን 200ውን እና 10 50 ቆጥራችሁ ድረሱ የሌላውን ማለት ነው። የሌላውን ቆጥራችሁ እስቲ እንድትደርሱ ስንት ይመስላችኋል? ቤተሰብ የቆጠረ ሽልማት ይኖረዋል። የቆጠረ ሽልማት ይኖረዋል። እንዴት አድርጌ ልቁጠረው መሰላችሁ? ቆጥሮ ያገኘ ሽልማት ይኖረዋል። ለማንኛውም ውድ ቤተሰቦቼ አመስጋኝ እንሁን። ስደት ላይ ስንኖር በጤና መኖር ራሱ አንድ ተመስገን ነው። አይደለም ስጦታ ምናምን ሌላውን እንተውና በጤና በሰላም ስንኖር ራሱ ተመስገን ብለን መኖር አለብን። ሰዎቹ ደህና ሲሆኑልን ራሱ ተመስገን። ይሄ ይሰጠናል፣ ይሄ ስጦታ ይሰጠናል ብለን አይደለም ሀገራችን የምንወጣው አይደለም። ስራ ሰርተን በጉልበታችን ጥረን ግረን ቤተሰብ ለመቀየር እኛ ራሳችን ለመቀየር ነው የምንወጣው አይደለም። ስለዚህ በጤና መኖር ራሱ አንድ ተመስገን ነው ብለን አመስጋኝ ከሆንን ፈጣሪ ደግሞ ከላይ ያወርድልናል። ፈጣሪ ከላይ ይሰጠናል። እኛ ለሰዎች ደግ ከሆንን ጥሩ ከሆንን ከላይ ፈጣሪ ለኛ ያወርድልናል ማለት ነው። እና በዚሁ አጋጣሚ አመስጋኝ እንሁን ለማለት እፈልጋለሁ። ሁላችሁም የሚደረግላችሁን ፈጣሪ የሚያደርግላችሁን ነገር አመስጋኝ ሁኑ። እውነት ለመናገር ስታመሰግን ነገ አንድ ነገር ይደረግልሃል እንጂ ግን ለኛ አይታወቀንም። እኛ የጊዜውን የምንኖረውን ነው እኛ የምናማርረው ወይ ፈጣሪ ምናምን የምንለው የጊዜውን እያየ ነው። ከኋላ ግን የሚደረግልንን አናውቅም። እና ፈጣሪያችን ካመሰገንን ደግሞ ካሰብንበት እንደርሳለን። ፈጣሪ ለኛ ብቻ ምን ብዬ ልንገራችሁ? አመስጋኝ ከሆነን ከትልቅ ደረጃ እንደርሳለን። በስደት የሚቀሩ አሉ አይደለ? በስደት የሚቀሩ አሉ። ጤናቸውን የሚያጡ አሉ። ደሞዝ የማይሰጣቸው አሉ። በቃ ብዙ ነገር አለ ስደት ላይ ስንሆን ማለት ነው። እና እግዚአብሔርን ካመሰገንን ጧት ማታ ከጸለይን ጎበዝ ከሆነን ጠንካራ ከሆነን ምንም የማንደርስበት ነገር የለም። ግዴታ ሰው ስጦታ ሰጠን ብለን እንዳንቆረቆር። እንደዚህ ምላችሁ ምናልባት ያልተሰጣችሁ ሰዎች ኮሜንት ላይ ካገኛችሁ እንዳታዝኑ ለማለት ነው። ግን የተሰጣችሁትን ነገር ደግሞ በኮሜንት አስቀምጡልኝ። የሚሰጣችሁ በኮሜንት አስቀምጡልኝ። ግን ወዳችኋለሁ፣ በጣም አከብራችኋለሁኝ። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ ማለት ነው። እኔም ልበረታታ። እኔም ዩቲዩብ እንዲከፍለኝ ዩቲዩብ ሲከፍለኝ ደግሞ እንደዚህ አድርጌ ነው የማመጣላችሁ። ይሄን ታውቃላችሁ። ዩቲዩብ ከከፈለኝ እኔ እንደዚህ አድርጌ አሳያችኋለሁ የሚከፍለኝን እና እንደዚህ ዩቲዩብ ቪዲዮ ለቃለሁኝ። ሰሞኑን እየለቀኩኝ ነው አንዳንድ ቪዲዮዎች። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለሁሉም እንዲደርስ አድርጉልኝ። እወዳችኋለሁ፣ አከብራችኋለሁ ስለምታበረታቱኝ። ዛሬ ደግሞ ይችን ስላገኘው በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ይችን ህይወቴ፣ ባሌ፣ ይች ነች ፍቅሬ፣ እናቴ ይች ነች። በስደት ዓለም ሁሉም ዘመዴ ይች ነች ለእኔ ማለት ነው። እና ሼር አድርጉ፣ አበረታቱኝ። አሁን በነገራችን ላይ
የተወሰነው ነው ሀዲያ የተሰጠኝ እንጂ የሁሉም ሀዲያ ተሰጠኝ አይደለም። ለኔም ይሄ ሁሉም ሀዲያ ተሰጠኝ አይደለም። ደሞዜን ጨምሬባት ነው። ደሞዜን ጨምሬባት ነው። ይሄ ሁሉ ሀዲያ እንዳይመስላችሁ። እና ለማንኛውም ውድ ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። የስደት እህታችሁ ነኝ። አበረታቱኝ፣ አበረታቱኝ። እውነት ለመናገር ሼር አድርጉ። እንደዚህ ስደት ያለ ነው እኛ እንበረታታ፣ ሁላችንም እንረዳዳ። ለማንኛውም ስጦታ ተሰጥቶኛልኝ፣ ስጦታ ተሰጥቶኛልኝ። ውሸትን ያደርጋል ማለት ነው። ግን ይህ ሁሉ አይደለም። ደሞዜን ጨምሬባት ነው። እና ሁላችሁንም ወዳችኋለሁ፣ አከብራችኋለሁኝ። ከልብ ነው የማመሰግነው። ግን እናንተ ደግሞ የተሰጣችሁትን ስጦታ ኮሜንት ላይ አስቀምጡልኝ ማለት ነው። እና ወዳችኋለሁ፣ አከብራችኋለሁ። ውድ ቤተሰቦች ላይክ ሳታደርጉ እንዳታልፉ። ላይክ አድርጉልኝ ፕሊስ ፕሊስ፣ ላይክ አድርጉልኝ ሰዓቴ እንዲሞላልኝ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ቀጣይ ቪዲዮ ደግሞ እስከምንገናኝ ባይ ባይ እላችኋለሁ። ቤተሰብ አመሰግናለሁ። ሁላችሁንም ከልብ ሼር አድርጉ፣ ሰብስክራይብ አድርጉ።